ስንባባል ሰላም ቢጠፋም ቢለማ ማነው? እኔ ነኝ ምሩ። ባባል ሰላም ሰላም ቢጠፋም ቢለማ ደግመሽ ደግመሽ እንደማሰብ ብለሽ ምሩ። አቤት መጣሁ። ደህና ነሽ? ደህና ነኝ። ምን ሆነ ነው? ኧረ እኔ ምንም አልሆንኩም። ለምን መጣሁ? ታመሻል ብለው ልጠይቅሽ። ምኗን ታመመቻሉ? ጉንፋን። ከጉንፋኑ በላይ ልቤን አሞኛል። ትተኸኝ ከሄድክ በኋላ ምንም ደህና አይደለሁ። ላትመለስ ካልሆነ ልጠይቀኝ አትምጣ። እሺ እግዜር ይማርሽ። እግዜሩም ይምረኛል። እንዳትጨካኝ አይደል? ባይሆን አንተ ማረኝ። ላፈቀረች ልቤ ምረት እንጂ ለስጋ የስስት የለኝም። ይቅርታ። ሳትምረኝ ሂደህ ስሞት ደግሞ መተቀበረኝ። እሺ በቃ ሂድ በቃ። ታዲያ አስቀመጬ ነፍሴ ተጨንቀ። ስሚ ሰውዬሽ መጣልሽ። የት አለ? ዛሬማ አወራዋለሁ። የመጣ ይምጣ። ኧረ አንቺ ልጅ ተይ፣ በሴት አያምርም እባክሽ። ሳባን ብትሆን ሰለሞንን ሂድ አይደል እንዲያገኘችው እንዴ? እናት ተረጋጊ እንጂ። አንተ ራሱ እያየሁ አትሄድም እንዴ? አይነህ አይሰራ? ምን ነው ካልሰራ ምርኩዝ ልትሆኚ ነው? አይ ላምባዲና ትቀልዳለህ እንዴ? ለነገሩ አይነህ ማየት ብችል ኑሮ እኔን የመሰለች ልጅ ታይ ነበር። ቆንጆ ነኝ እያልሽ አይደለማ? አየህ ልክ ነኝ። ማየት አትችልም። እሺ ምርኩዜ፣ እኔ ስራ አለኝ እቸኩላለሁ፣ ልሂድ። እና ማን ስራ ፈታየ? መልክ ብቻ። ምን አለሽ? እባክሽ ገገማ ነገር ነው፣ አልገባውም። ታዲያ እንዲህ የተጣጣሽበት እንዴት ይግባው? ታዩ ይቆይ እንጂ አህያ መቼም የጅብ ናት፣ መውጣቱ አይቀር። የምትሄጂበት ሳ ከያንጎ ነው መሰለኝ። ሹፌርሽ መጣ። ሄሎ ሄሎ። እናት ምኑ ጋ ነሽ? ካፌው ጋ። እሱ ጋ ነኝ። አንቺ ነሽ? ማየት ማችለው ልጅ አንተ ነሽ ሹፌር? አዎ። ምን ነው ችግር አለ? ካልፈለግሽ ካንስል ማድረግ ትችያለሽ። አይ እንደምታይማ ማረጋገጥ ፈልጋለሁ። እንሂድ። አሁንስ ማየት እንደምችል አረጋገጥሽ ይመስለኛል። በደንብ የማረጋግጠው ግን ቤቴና ስራ ቦታዬን ካረሳህ ነው። ማይ ኤሪያ እና ሆም ዴስቲኔሽን ስለሆነ አረሰው ማለት አረፈርክ ብዬ በምክንያት ልጣል እንዴ? ኧረ አንቺ ልጅ ታይ፣ ምክንያት አልሰጥሽ አለኛ። እቅዴ እንደሆነ ተሳክቷል። የምርሽን ነው? አይገርምሽም? ሄኒኮ ቅናት አሳብዶት እየለመነኝ ነው። እና እውነቱን ንገሪዋ። ሄሎ አንተ ሄሎ፣ ሆቴል ለም እንዴ? ልትነግሪኝ የነበረውን ነው እኮ የሰማሁት። ታዲያ ምን አስቸኮለ? እነግርሃለሁ ነበር። ቆይ ግን ለምን? ያልጨረስኩት ፍቅር ነበር። ታዲያ ለምን አብረሽኝ ሆንሽ? እሱን ረስቼ አንተን መውደድ የምችል መስሎኝ። ውሸታም! ቢያንስ አሁን እንኳን እውነቱን ንገረኝ እስቲ። እርግጠኛ ነህ? እውነቱ ግን ይከብድሃል። አታስቢ፣ ስኖረው ያልከበደኝ እውነት ስሰማው አይከብደኝም። እሱን ለማስቀናት ነበር የቀረብኩ። ግን በቃሽ፣ ምንም ግን አያስፈልገውም። እኔ እኮ የመወደድ የመፈቀር ጉጉቴን የምትሰጪኝ ትክክለኛ ሰው መስለሽኝ ነበር። ለካ ላንቺ የሴራ ሽጉጥ ተራ ጥይትሽ ነበርኩ። ይዞ አንተ ጥሩ ልብን ያለህ እኔ አልሆንህም። አትሸንጊኝ። ለሌላ ጊዜሽ በፍቅርና በስሜት አትጮቺ። ያልጨረሽው ነገር ካለ አዲስ አትጀምሪ። አትቆይም ትንሽ? አይ ባጣ ቆይኝማ አልሆንም። በዛ ላይ የጀመርኩትን ማስጨርሰው ጉዳይ አለ። መልካም ስራ ተጀመረ። ሄሎ፣ የት ነሽ? ፈልገኸኝ ነው? ስራ ቦታ ነኝ። ምን ነው? ስራ ቦታ መጥቼማ የለሽም አሉኝ እኮ። ሱፐርማርኬት እኮ ቃል ገዛ ወጥቼ ነው። 10 ደቂቃ መጣሁ። ምንድን ነው? ይዙ እኮ ስራ ቦታ መጥቻለሁ እያለኝ ነው። ወይኔ ጉዴ፣ ዛሬ ተዋረድ። ተረጋጊ እባክሽ። እንደውም መደናበርሽ ነው የሚያጠራጥረው። ቻው፣ በቃ እደውልልሃለሁ። ቆንጆ ሱፐርማርኬት ነው የምትገዢው። እንዴት ቻልሽበት ግን የተፋሽውን መልሶ መዋጥ? አይደለም እኮ። ቆይ ላስረዳ። ምንም አላረኩም፣ ምንም አልተፈጠረም ልትይኝ ብቻ ባልሆነ። እውነት ምንም አልተፈጠረም። የሌባ አይነ ደረቅ ጅል ነው እንደሚመስልሽ? ስንት ጊዜ ስትመላለሽ አይችሽ ነበር እኮ። ከዛሬ ነገ ታያለሽ ብዬ ነበር ዝም ያልኩሽ። ስትከታተለኝ ነበር ማለት ነው? በደንብ ነዋ። ፍቅርሽ ሲቀዘቅዝ እኔን ማቀፍና መሳም ሲከብድሽና ሲቀፍሽ እያየው እንዴት አልከታተልሽም? ፈልጌው እኮ አይደለም። ያልጨረሽው ነገር ከነበር እኮ ጨርሶ መለያየት ነው እንጂ ፍቅር እኮ የእልፍኝ አዳራሽ አይደለም። እዚህም እዛም የምትዩ። ይቅርታ። እኔ በቅቶኛል። መታመን የምርጫ ጉዳይ ነው። አንቺ ደግሞ ምርጫሽ መርጠሻል። አንድ እድል ብቻ ስጠኝ። እድልና ምርጫ ሲያልፍ ነው የሚቆጩ። እናም አልፎ የረሳሁት ዕቃ ካለ ሰው ልክ ይወስዳለሁ። ቆይ ከኔ ያጣሁ ከሱ ያገኘው ነገር ምንድን ነው ታዲያ? እንዴት አፍቃሪን ገፍተህ ትዳርህን አፍርሰህ ሰው እንዳትሆን ሰባብራ ሄደሽ ሴት ጋር ትመለሳለህ? አላቅም፣ ያልወጣልኝ ነገር ይኖራላ። ቆይ የኔ ድካምስ ውለታይስ? ውለታ እኮ ፍቅር አይሆንም። ይቅርታ። የምር ግን በምትወዳት ልክ የምትወድ ይመስላል? በደንብ ነዋ። የምር ግን ትወጂዋለሽ? ኧረ ወደዛ። ይዙ እኮ በግ ነገር ነው። እና እንዴት ሚስትህን ፈተናት ይዋል? የኔ ፍቅር እውነት ወጥቶለታል አልወጣለት የሚለውን ለማየት። አንቺ ምን አይነት ልብ ነው ግን ያለሽ? ልመኔን ረግጠን ሄድከው።
ፍቅሬ ከሁለታ በላይ መሆኑ ሲገባ ያኔ ልመለስ ብትለኝ ግን አልቀበልህም። ግድ የለም አልመለስም። አመሰግናለሁ። ለአንቺም ባፈቀርሽው ልክ የሚያፈቅርሽ ፈጣሪ ይስጥሽ። ያለ ምክንያት እንዳልተመለሰሽ ግን ወቅ። እሺ አላልኩም? ደወለ። ሄሎ፣ ሚስቴን እኮ ፈተዋት። የት ነሽ? ልምጣ? አይዙ አሁንም በግናሃ በቃ ማለት እኔማ ገባ ሲሉኝ የኔ ነገር ቆርጦልህ መስሎኝ ተናድጄ ልፈትን ነበር። እየቀለድሽ ነው? አይደለም እባክህ። ለማንኛውም ትንሽ ብታታግለኝ ጥሩ ነበር። ካረሳኝማ ዝም ብዬ ነበረ የደከምኩት። በልቻው ከሄድሽ ወዲያ በፍቅር የምታስቸግሪኝ እንዴት ነው አባት? የትኛው ነው የምትይኝ? ይሄኛው ነው? ቀሽቴ ይሄ ስንት ነው? ምረጥ፣ የትኛው ይሆንልህ? ይህን መርጫለሁ። ስንት ነው? እስቲ ሞክረው። ሸረጥ አድርግና ሞክረው እንጂ ያው የመሀል ሀገር ሰው አይደለሁ። ሸረጥ ማሰረኩ ያን ያህል ጥበብ አይጠይቅም። ዝም ብለህ ነው። እና ከየት ነው የመጣሁት አልከኝ? እንዴት ነው አባት? አባት አባት አንተ አባት ወደድከው ወይ? አዎ ቆንጆ ነው። ሃይ አንቺም ቆንጆ ነሽ። አንቺ ልጅ ወይ ማዬ፣ ሰዓት ሄዶብኛል። በቃ አላመሽም። እሺ ሄጃለሁ። ንግስትሽን ይዘሻል? አልቆብኛል። ሱቅ እገዛለሁ። እናቴ ድረሽ። በጣም ይቅርታ። ኧረ አከራይ ይቅርታ አይጠይቅም። ቸኩለሻል መሰለኝ። ኧረ እኔ ገና ነው ሰዓት። እንደዛ ከሆነ ታክሲ መያዣው ድረስ ልሸኝሻ። ደስ ይለኛል። አሁን ምን ብዬ ነው ወሬ የሚጀምረው? አረም እንዲህ ዝም ብሎ ነው የሚሻለው። እኔ የምልሽ ተማሪ ነሽ ሰራተኛ? መጣው ሱቅ አንዴ ወሬ ጠፍቶት ባለ ሱቅ ንግስት አለ። ምን አይነት ጅል ነኝ? ምን አይነት ጥያቄ ነው የምጠይቀው? ይኸው ለንግስቷ ንግስት። አመሰግናለሁ። እና ምን አልከኝ? ታምሪያለሽ ማለቴ። አመሰግናለሁ። በቃ ተመለስ፣ ታክሲ መጣ። ቆይ በጊዜ ከተመለሽ እራት እንብላ። ደስ ይለኛል። ቻው። በቃ ቻው። ወንድ እኮ ነህ ምሩ። አትነሳ። ሰላም የኔ ቆንጆ። ማናት? ማንሽ? በድጋሚ እንታወቅ። ምህረት እባላለሁ። እጹብ እባላለሁ። ምንሽ ነው? ማ? እሱ ፍቅረኛዬ ነው። ወይ ዛና፣ አንተም ወንድ ሆነህ በሴት ላይ ሴት ትደርባለህ? ምን? ቁጭ በይ የኔ ቆንጆ። አመጣጤ ትዳር ላፈርስ አይደለም። እኔ ጋር የቀረውን ዕቃ እንዲወስድ ልነግረው እንጂ። ምሩ በኋላ ይቆጭሻል። ደግሜ ላይ አልፈልግም። እንደውም አሁን አስመጣልሃለሁ እዚሁ። እንዴት? ያንጎ ዴሊቨሪ። እሺ ከተማዋን ለመርካት ለምጃታለሁ። ደስ ትላለች። ከተማዋን ነው ልጅቷ? ሁለቱንም እጅ ላናግራት ነው። አረሷ ጠባቂ ናት። ስንት ጊዜዋ መሰለ? መጣሁ። ወንበሩ ሰው አለው? ሰው ነበር። እኛ ወንዶች እኮ ቃል እንበላለን፣ ልብ እንሰብራለን፣ አፍቃሪ እናስጠብቃለን፣ ወረተኛ ነን። የሚወዱንን እንገፋለን፣ የገፉን እናቅፋለን። ቺርስ።
አየህ መሰበር ጠይም ከመሰበር እንጀምር። መጣው በቃ ለብሽ እዚህ ቤት የሚከራይ ቤት አለ? እዚህ ቤት የሚከራይ ቤት አለ? እዚህ ቤት የሚከራይ ቤት አለ? እንዴ ገላ ይቅርታ እማዬ ድረሽ አንተ ይቅርታ የሚከራይ ገላ አለ? ምን ማለቴ የሚከራይ ቤት አለ ብለውኝ ነው። ያው ይሄ ነው። ሰው ግን አለበት ከውጪ ነው የምታየው። በሰው ላይ ነው እንደምታከራዩት? ታይ ካልፈለክ መሄድ ትችላለህ። እሺ 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 እሺ። ስንት ነው? ሚስት አለ? ምን ነው ተጠብሽኝ አስበሽ ነው? አንተ ያማህ ልኬት ነው ያመጡብኝ። አቢ አቤት። እና በእናትህ በሽተኛ ነሳቢ ጋር ወሰደው። እዛ ይከራይ ባዶ ቤት አለለት። ኧረ እኔ ወድጄዋለሁ። ይሄ ይሁንልኝ። እማትሙት ሚስት የለኝም። መደረብ እንዳይሆንብህ ከውጭ አይተህ ከምትወስድ አንቺ መደረብ ካልከበደሽ እኔም ገዶኝ። አይ 500 ይመቻል። እሱም ሚስት ስለሌለ ነው። ኧረ እንግዳን ይላገሩ ትንሽ ቀንሽልኝ። እንግዳ እሱም ያኔ ሲመጣ እንግዳ ነበር። ምን አልሽኝ? እንግዳ አስወድ ነበር። ስትለምዱ ሌላ ያምራችኋል እንጂ አባት እኔ የምልህ የመጣህበት ከተማ የሚከራይ ገላ ስንት ገባ? ምን ማለቴ የሚከራይ ቤት ሂሪያ ገናማ በሪያ ጉቱናማ አብዲንት ያሱማ ይኸው ሜዳውን ፈረሱ። ምንድን ነው? ፎንቃ አናታ መኪና ተበላሽቶባት መካኒክም ነኝ ብለህ ቢሆን ሄደህ ተዋወቃት። ከዚህ የተሻለ እድል አታገኝም። ምን ይመጣል? እናት መኪና ተበላሽቶባችሁ ነው የቆማችሁት? አይ መኪናው ስለደከመው ይረፍ ብለን ነው። ምን አይነት ነው እናታችሁ? ስትወጪ ዘይትና ውሃ ቼክ አድርገሽ ነበር? ሽንኩርትና ቲማቲም ምስት የለህም? አሁን ለመኪና ውሃና ዘይት ምን ይሰራለታል? ካላወቅኩም አትል። ኧረ አንቺ ዝም በይ። አዎ ቼክ አድርጌ ነበር። ወይ ባትሪ ሞቶብሽ እንዳይሆን። ይደበድባል እንዴ? ለባትሪውማ ፓወር ባንክ ይዣለሁ፣ በሱ እናስነሳው። ቆይ አንተ አጭበርባሪ፣ ለነዳጅ መኪና ባትሪ ምን ያደርግለታል? አያውቁም ብለህ ልታታልለን? እየተባባሰ እንዴ? ምን ያስቃል? ነቃው ባጭ በው። ታድለሽ ግን ጭንቅላትሽን ለዩማኔር ማስቀመጫነት ብቻ ነው የምትጠቀሚ። በአንተ ቤት ቀልደ ቦታል። ይሄንንም ቢሆን በገንዘቤ ነው የገዛሁት። እሺ ከጸጉሩ በፊት እውቀቱ ቢቀድም አይሻልም ነበር? ምን ያስቅሻል? ለአንቺ ብዬ ቤተንከራተት ቆመሽ ታሰድብኛለሽ? የራስሽ ጉዳይ። እሺ እስቲ አሁን ሞክሪው። ተነሳ። በጣም አመሰግናለሁ። እሺ ለሌላ ጊዜ ግን ሰርቪስ ብታስገቢያት ጥሩ ነው። መኪና እያላት አመላለስ ሰርቪስ ምን ያደርግላታል? እሷን ተዋት። ኤሌክትሪክ እንዴ ይው ጉዳና ላየች። ጉድ ዘንድሮ እኮ ማናየው ነገር የለም። ምን አየሽ ደግሞ? ያ ኢዛና ተብዬው ነው ለካ። ስራውን ስጠይቂው ማይነግርሽ የሚሸሽሽ ወዶ አይደለም ማለት ምንድነው ስራው? ምን አስቸኮለሽ? ላሳይሽ አይደለ እንዴ? ነይ ይሄ መቼስ ካላየሽ አታምኚም እንዴ። ምንድነው ማየው? ወይኔ ቲዮ አንተ ይዛና እንዴት ይው እንዴት መጣችሁ? ማን አሳያችሁ? አንተ ወራዳ፣ በአንተ ቤት ማትገኝ መስሎሃል? ማለት ችግር አለ እንዴ? ካንተ በላይ ምን ችግር አለ? አንተም ሰው ሆነ እኔ ላይ ትቀልዳለህ? አንተም ሰው ሆነ ማለት ዝቅ ብዬ መስራቴ ከሰውነት ክብር ያወርዳል እንዴ? በቃ አትፈላሰፍ። እንደተጫወትክብኝም አትቀርም። እኔን አያርገኝ። ዝም አትይው አንተ ውሸታ። ለምን እንደዚህ እንደምትሆኚ ምን እንዳናደደሽ አልገባኝም። ሀብታም ነኝ ገንዘብ አለኝ ብዬ እኮ አልቀረብኩሽም። የአንቺ አእምሮ ላሰበው ማንነቴ እኔ ተጠያቂ አይደለሁም። በዛ ላይ ፍቅርን ብለሽ የቀረብሽ ይመስሉኝ። ፍቅር ቀልደኛ ነህ እባክህ። አይንህን ላይ አልፈልግም። ከዚህ በኋላ አጠገቤ እንዳትደርስ። ምንም ሳይኖር ሴት ልጅ ላይ ፊት ትላለህ እንዴ? አቅምህን ወቅ እንጂ። ኧረ እባክሽ አረጋጊው። ሄዳለች እኮ። ወይ ሄዳለች እንዴ? ነግሬህ ነበር እኮ እንደማትሆን። እጹቤ በስኬቴ ብቻ አይደለም በወድቅም ብሸነፍም ማትሆኝ ሴት ነው የምፈልገው። ምታልፍ አይመስለኝም። ከፈለክ ግን እንፈትናት። ያልሽ ሆነልሽ። በእኔ ምሳሽን ልጋብዝሽ።